ገድለ አዳም ምዕራፍ 9 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን አዳምና የእናታችን የሔዋን የገድላቸው ዜና ይህ ነው። ታላቁ ሽማግሌ ማቱሳላም ከኖህ ልጆች ጋር በደብረ ቅዱስ ቀረ። 930 ዓመት ከኖረ በኋላ ታመመ። ሕመሙ የሚሞትበት ነበር። ልጆቹ ኖህ፣ ሴም፣ ካም፣ ያፌትም አወቁ። ከሚስቶቻቸው ጋር ወደ እርሱ መጡ፣ በፊቱም አለቀሱ። አቤቱ ሽማግሌ አባታችን ሆይ ባርከን፣ ከኛ በተለየ ጊዜ ይቅር ይለን ዘንድ ወደ እግዚአብሔር ለምንልን አሉ። ባዘነ ልብም የተወደዳችሁ ልጆች ሆይ ስሙ አላቸው። ከሁሉም አባቶቻችን አንዱስ እንኳ አልቀረም፣ እናንተ 8 ነፍስ ናችሁ እንጂ። እግዚአብሔር የፈጠራቸው አባታችን አዳምና እናታችን ሔዋንን ነው። ከእነርሱ የተነሳ የገነት ጎረቤት ምድር ሞላች፣ ስራቸውንም አበዛው። እነርሱ ሕጉን አልጠበቁም እንጂ እርሱም ያጠፋቸው ዘንድ ይሻል። ትእዛዙን ቢጠብቁ ግን ሰማይንም ምድርንም ይሞሉ ነበር። ነገር ግን እኔ እግዚአብሔር አምላኬን እለምነዋለሁ፣ በምትሄዱበት በዚች በኃላፊዋ ምድር ዘራችሁን ያበዛው ይባርካችሁም ዘንድ ልጆቼ ሆይ ዛሬም ፍጻሜያችሁ ወዳልገባችሁባት ምድር እግዚአብሔር በመርከብ ይወስዳችኋል። ንጹሐን የሆኑ የአባቶቻችን አምላክ እግዚአብሔር ከእናንተ ጋር ይሆን ዘንድ በተባረከች ቤተ መዛግብት ወይም ዕቃ ቤት ውስጥ ለአባታችን አዳም ለእናታችን ሔዋን የክብር የሰጣቸውን እግዚአብሔር ለእናንተም እኒህን 3 ክብራት ይሰጣችኋል። እግዚአብሔር ለአዳምና ለሔዋን የሰጣቸው ክብር ይህ ነው። የመጀመሪያ ክብር እግዚአብሔር አዳምን ንጉሥ አድርጎ የሾመበት መንግሥተ ሰማያት ናት። ሁለተኛዋ ክብር ክህነት ናት። እግዚአብሔር የሕይወት እስትንፋስ እፍ ብሎበታልና። ሦስተኛዋ ክብር ትንቢት ነው። አዳም እግዚአብሔር የሚያስበው ነገር ይናገር ነበርና እኔም ለዘራችሁ እኒህን 3 ክብሮች ማዕረጋት ይሰጣችሁ ዘንድ አምላኬን እለምነዋለሁ። ዳግመኛ ማቱሳላ ኖህን አለው፣ ኖህ ሆይ እኔ ከእግዚአብሔር የተባረኩ ነኝ። እኔ አዝሃለሁ፣ እንደ ተቀደሙኝ እንደ አባቶች ሁሉ እኔ ከአንተ ጋር እለያለሁ። ከልጆች ጋር የምትቀር አንተ ነህ። ትእዛዜን ለራስ ጥቅም ጠብቅ፣ የምልህን ሁሉ አትዘንጋ፣ አትተውም። እነሆ አምላኬ በምድር ላይ ጥፋትን ያመጣል። ሥጋዬን ፈጥነህ ገንዝ፣ በዕቃ ቤቱም አድርገው። ሚስትህና ልጆችህን ሚስቶቻቸውንም ይዘህ ከዚህ ከደብረ ቅዱስ ተራራ ውረድ። የአባታችን የአዳምንም ሥጋ ይዘህ ወደ መርከቡ ግባ። በምድር ላይ የጥፋት ውሃ ወቅት እስኪፈጸም በዚያ ኑረው። ልጄ ሆይ በምትሞትበት ጊዜ የቃይናንም ልጅ መልከ ጻዲቅን ይወስደው ዘንድ የበኩር ልጅህን ሴምን እዘዘው። ይህም የአርፍክስድ የልጅ ልጅ መልከ ጸዲቅ ነው። እርሱም የልዑል እግዚአብሔር ካህን ነው። የአባታችን የአዳምን ሥጋ ወስዶ በመርከብ ውስጥ ያስቀምጡት ዘንድ መልከ ጼዴቅም እስከ ዘላለም ድረስ በአባታችን በአዳም ሥጋ ፊት በዝች ደብር ወይም ተራራ ለእግዚአብሔር አገልጋይ ይሁን። ኖህ ሆይ በዝች ቦታ ወይም አገር የእግዚአብሔር ልጅ ክርስቶስ ለአዳምና ለዘሩ በእግዚአብሔር የሚያምን ሁሉ መድኃኒት ያደርጋል። የእግዚአብሔር መልአክም ከልጆች ጋር ይሄዳል። ከዝች ቦታ እስኪያደርሳችሁ ይህች የምድር ማዕከል ናት አለው። ማቱሳላም ኖህን ልጄ ሆይ አባታችን በአዳም ሥጋ ፊት ለእግዚአብሔር የሚገዛ ልብሱ የሚሸጥ ወገቡን የታጠቀና
ጌጣጌጡንም ለእርሱ ያላደረገ ይሁን። የድሃ ልብስ ለብሶ ብቻውን ይቆም እንጂ የአባታችን የአዳምን ሥጋ ይጠብቅ ዘንድ አምላክ ለሆነ ለእግዚአብሔርም ይጸልይ። ይህ ሥጋ በእግዚአብሔር ዘንድ ታላቅ ነውና። ይህን የልዑል እግዚአብሔር ካህንም በንጹሕ ባማረ ልብስ እግዚአብሔርን ያገለግል ዘንድ የቆመ ይሆናል አለው። ከዚያ በኋላ ማቱሳላ ኖኅን በእነዚህ ትእዛዛት ሁሉ አዘዘው። እንግዲህ እወቅ፣ ትእዛዜንም ጠብቅ አለው። በዚያን ጊዜ ማቱሳላ እጁ ዛለ፣ ከመናገርም ዝም አለ፣ ዓይኑንም ከደነ፣ እንደ ሁሉም አባቶች አረፈ። እንባውም በፊቱ ይፈስ ነበር። በመለየቱ ልቡ አዝኖ ነበር። አንድስ እንኳ በውስጡ ስላልቀረበት ስለ ደብረ ገነት ወይም ደብረ ቅዱስ እግዚአብሔር ፍጥረቱን ሁሉ ሊያጠፋ ከምድር ገጽም ሊደመስስ ስለ መውደዱ ያዝን ነበር። የማቱሳላ ዕረፍትም በ939 ዓመት መጋቢት 2 እሁድ ቀን ነበር። ኖኅ ከልጆቹ ጋር በብዙ ለቅሶና ሐዘን ገነዘው። በቤተ መዛግብት አስቀመጡት። 40 ቀን ያህልም ከሚስቶቻቸው ጋር የሚያስደንቅ ለቅሶን አለቀሱለት። ስለ ማቱሳላ የነበራቸው ሐዘን ለቅሶ ከተፈጸመ በኋላ ኖኅ ልጆቹን ማቱሳላ እንዳዘዛቸው ያደርጉ ዘንድ ጀመሩ። ማቱሳላ ከሞተ በኋላ ልጆቹ ሚስቶቻቸው እንደ አባቶቻቸው ሥርዓት መጡ፣ ከእነርሱም ተባረኩ። እነርሱም በታላቅ ለቅሶ ሐዘን ላይ ነበሩ። ኖኅም መርከቡን ሰርቶ ጨረሰ፣ የሚሰራውም አልቀረም ነበር። ኖኅና ልጆቹ የመዳን መንገድ በየት እንዳለች ይመራቸው ዘንድ እግዚአብሔርን ለመኑ። ጸሎታቸው በተፈጸመ ጊዜ እግዚአብሔርም ኖኅን አለው፣ ወደ ቤተ መዛግብት ግባ፣ አንተም ልጆችህም የአባታችሁ የአዳምን ሥጋ ውሰዱ፣ በመርከብም አድርጉት። ዳግመኛም ወርቁን፣ ዕጣኑንና ከርቤውን ውሰዱ፣ ከሥጋው ከአጽሙ ጋርም በታቦቱ በመርከቡ አኑሩት። ኖኅም ይህን ትእዛዝ ከእግዚአብሔር ዘንድ ሰማ። እርሷም ልጆቹም ገቡ፣ የአባታችንን ሥጋ እጅ ነሱ። የአባታችን የአዳምን ሥጋ አንስቶ በእግዚአብሔር ኃይል ተሸክመው ከእርሱ ጋር ካለው አንዱስ እንኳ ይረዳው ዘንድ አልወደደም። ልጁ ሴምም ወርቁን ያዘ፣ ካም ከርቤውን፣ ያፌት ዕጣኑን ተሸከመ። ከቤተ መዛግብቱ አወጧቸው፣ እንባቸውን በፊታቸው ፈሰሰ። አዳምን በመካከላቸው የነበረላቸው በድኖችም ባወጧቸው ጊዜ ጮኹ፣ አባታችን አዳም ሆይ ከአንተ መለየታችን ምንኛ ጭንቅ ነው አሉ። የአባታችን የአዳም ሥጋ እንዲሁ ልጆቼ ሆይ ከእናንተ ከዚህ ከደብረ ቅዱስ መለየት እንደምን ያለ ጭንቅ ነው። ነገር ግን ልጆች ሆይ ዳግመኛ ሲመጣ እግዚአብሔር ሥጋችንን እንደሚሰበስብ እኔ እምላለሁ። መድኃኒታችን ይቅር እስኪለንም ታገሱ እንጂ አለ። በድኖቹም በእግዚአብሔር ኃይል እርስ በርሳቸው ይነጋገሩ ነበር። አዳምም በድኖች ዳግመኛ እስኪነሱ ድረስ በልጆቹ ፊት የምታበራ ከእግዚአብሔር የተላከች እሳት ትቀር ዘንድ ፈለገ። እግዚአብሔርም በእርሱ ላይ ታበራ ዘንድ መለኮታዊ እሳትን አስቀረ። በእነርሱ ላይም እግዚአብሔር ቤቱን ዘጋ። ሁሉንም በድኖች አምሳል እስከሚያስነሳበት ዕለት ድረስ ምልክቷ ይታወቅ ዘንድ አልተዋትም። ይህ ነገር አዳም ይናገረው የነበረው ነው። እርሱ የሞተ ነበር። ነገር ግን እግዚአብሔር በሕያዋን በሙታን ዘንድ ተአምራቱን ያሳይ ዘንድ በእግዚአብሔር ትእዛዝ ይህ ሆነ። ሰይጣን በአዳም ነፍስ ላይ ገዥ ነው የሚል ቢኖር እግዚአብሔር የሙታን ነፍሶች ከእጁ ይወጡ ዘንድ አዘዛቸው። በድን ሆነው ሳሉ የእግዚአብሔርን ተአምራት ይናገራሉ። ሁሉንም በእውነት እስከሚያወጡበት እስከ መዳን ቀን ድረስ ወደ ቦታቸው መለሳቸው። ኖኅና ልጆቹ ከሁሉም ሙታን በድን ይህንን በሰሙ ጊዜ ፈጽመው አደነቁ። በእግዚአብሔር የነበራቸው ሃይማኖትም በረታች። ከቤትም ወጡ።
በተቃጠለ ልብ የለቅሶ ቃላትን እየደረደሩ ከደብረ ቅዱስ ይወጡ ጀመር። ከአባቶቻቸው ቤት ወይም ማደሪያ ከደብረ ቅዱስ በመለየታቸው አለቀሱ። ኖህና ልጆቹ ቤት ይፈልጉ ዘንድ ተመለሱ፣ ነገር ግን አላገኙም። በእነርሱ ላይ ለቅሶና ሐዘን ጸናባቸው። በዛን ጊዜ መኖሪያ ቤት እንዳልቀረላቸው አወቁ። ዳግመኛ ዓይኖቻቸውን አነሱ፣ ገነትና ዛፎቿን ተመለከቱ። በታላቅ ለቅሶና በሐዘን ድምፃቸውን አንስተው በሰላም እጅ እንነሳሻለን አሉ። የደስታ ገነት፣ የብርሃናዊ ማደሪያ፣ የቅዱሳን ቦታ ሆይ እጅ እንነሳሻለን። የፍጥረት ሁሉ መጀመሪያ የሆነ የአዳም ማደሪያ ይሆንሽ የደስታ ቦታ ሆይ ሕግን በተላለፈ ጊዜ አፍሮ በሕይወቱ ከአንቺ ወደቀ። እነሆ እኛም በውስጧ እንዳንኖር ከአንቺ በታች ካለ ከደብረ ቅዱስ እንሆ ራቀን፣ በሕይወታችንም አናይሽም። እግዚአብሔር እስከምንሄድባት ምድር ድረስ ከእኛ ጋር ያልሰራሽ ዘንድ እንሻለን። ነገር ግን ወደዚች ወደ ተረገመች ምድር እግዚአብሔር ያፈልስሽ፣ እኛን ግን እግዚአብሔር አንስቶ ከልጆቻችን ጋር ወደዚች ምድር ይወስደናል። ትእዛዙን በመተላለፋችን ግርፋትን እስክንቀበል ድረስ ኖህና ልጆቹ የንጹሐን የአባታችን በድን ማደሪያ ቤት ሆይ ሰላም እንልሻለን አሉ። በውስጥ በድኖች ይቀመጡ ዘንድ የተገባ ንጹሕ ቦታ ሆኖ ሰላም እንልሃለን። ስለ አባቶቻችን ሥጋ በድን በእግዚአብሔር አምላክ ይጠብቅ። ዳግመኛ ንጹሐን ገዢዎች አባቶቻችን ሆይ ሰላም እንላችኋለን። ከዚህ ከኃላፊው ዓለም ያድነን ዘንድ ለምኑልን አሉ። ከዘራቸው ስለቀረነው ስለኛ ትጸልዩ ዘንድ እንለምናችኋለን። በሰላም እጅ እንነሳችኋለን። በአበው ዘንድ ታላቅ ሊቅ የሆነ ሴት ሆይ በሰላም እጅ እንነሳለን። የአባታችን የቅዱሳን ማደሪያ ደብረ ቅዱስ ሆይ እያሉ ኖህና ልጆቹ አለቀሱ። ወዮልን የቀረን እኛ 8ቱ ነፍሳት ነንና ገነት ከማየት እንሆ ራቀን ይሉ ነበር። ከደብረ ቅዱስ ሲያወጣቸው ድንጋዮች እጅ ይነሱ ነበር። በእጃቸው በትከሻቸው ይይዙ ነበር። ከእጽዋትም ይሳለሙ ነበር። ከመርከቡ በር እስኪደርሱ ድረስ እንዲህ እያለቀሱ ወረዱ። ኖህና ልጆቹ ፊታቸውን ወደ ምስራቅ መለሱ። ከእግዚአብሔር የሚመራቸውን የአባታችን የአዳምን ሥጋ እንዴት እንደሚያስቀምጡ የሚያዛቸውን ፈለጉ። የእግዚአብሔር ቃልም እንዲህ ሲል ወደ ኖህ መጣ። ኖህ ሆይ የአዳምን ሥጋ ወደ 3ኛው ቤት ክፍል አውጣው፣ በምስራቅ በኩል አስቀምጠው። ወርቁ፣ ዕጣኑም ከርቤውም ከእርሱ ጋር ይሁን። አንተና ልጆችም ስትጸልዩ በፊቱ የምትቆሙ ሁኑ። ሚስትህ ሴቶች ልጆችንም ከመርከብ በስተምዕራብ በኩል ይሁኑ፣ ከእነርሱ ጋርም አይቀላቀሉ አለ። ኖህም ይህን ቃል ከእግዚአብሔር በሰማ ጊዜ እሱም ልጆቹም ወደ መርከቡ ገቡ። የአዳምን ሥጋም በምስራቅ በኩል 3 እጅ መንሻ ከእርሱ ጋር አስቀምጠው። ይህ ግንቦት 27 ቀን አርብ በ2 ሰዓት ነበረ። እግዚአብሔርም ኖህን አለው፣ ወደ መርከቡ ራስ ውጣ፣ አራዊቱም ወደ መርከቡ ይሰብሰቡ ዘንድ 3 ጊዜ ደውል ምታ አለው። የኖህም የዛ ደውል ድምፅ አዕዋፍ፣ አራዊት ይሰሙ ዘንድ እስከ ዓለም ዳርቻ ይደርሳል አለ። እግዚአብሔርም ኖህን አለው፣ የዚህ ደወል ድምፅ ብቻ የሚወጣ የሚሰማ አይደለም፣ በአዕዋፍ በአራዊት ጆሮ እስኪደርስ ድረስ ከድምፁ ጋር የእኔ ኃይል ይወጣል እንጂ። ይህ ነጋሪት ደውለን በመታኸው ጊዜ ነጋሪት ይመታ ዘንድ ከሰማይ መልአኬን እልካለሁ። ሁሉም አራዊት ወደ አንተ ይሰበሰባሉ። ኖህም እግዚአብሔር እንዳዘዘው ደወሉን ፈጥኖ መታ። መልአኩም መሬት እስክትናወዝ ድረስ ነጋሪቱን መታ። በእርሱ ያለ ፍጥረታት ታወኩ። አራዊቱ፣ አዕዋፍ፣ ተዋሳት፣ እንስሶችና በጎች ሁሉ አርብ በ3 ሰዓት ተሰበሰቡ።
ከቀኑ 3:30 ወደ ታችኛይቱ ቤት ክፍል ገቡ። አዕዋፍም ተዋሳት ወደ ሶስተኛ ቤት ክፍል ገቡ። ከቀኑ በ9 ኖህ ሚስቱ ልጆቹ ሚስቶቻቸው ወደ ላይኛይቱ አዳራሽ ክፍል ገቡ። ኖህ ሴቶችን በምዕራብ በኩል እንዲቀመጡ አዘዛቸው። ኖህና ልጆቹም ከአባታቸው ከአዳም አጽም ጋር በምስራቅ በኩል ነበሩ። ኖህም ከጥፋት ውሃ ያድነው ዘንድ ከእግዚአብሔር ምሕረትን ፈልጎ ነበረ፣ ቁሞ ቀረ። እግዚአብሔር ኖህን አነጋገረው እንዲህ አለው፣ ከእጽዋት ወገን ከሴትም ከወንድም ሁለት ሁለት ውሰድ። ዳግመኛ ከንጹሐን ከሴትም ከወንድም 7 ውሰድ አለው። ኖህ ይህን ሁሉ አደረገ። ወደ መርከቡ በገባ ጊዜ እግዚአብሔር የመርከቡን በር በአምላካዊ ኃይል ዘጋባቸው። እግዚአብሔርም በእነርሱ የሰማይ በሮች ይከፈቱና የውሃ ጎርፍ ይውረድ ዘንድ አዘዘ። በእግዚአብሔርም ትእዛዝ እንዲህ ሆነ። እግዚአብሔርም ምንጮቹን ሁሉ ይከፍቱ ዘንድ አዘዘ። ጥልቆች ጉድጓዶች ውሃዎችን ያስገኙ ዘንድ እንደሚዞር ባህርም በዓለም ሁሉ ከፍ ከፍ አለ፣ ጮኸ፣ ድምፁንም አሰማ። የጥልቆች መዛግብት በሮች በከፈቱ ጊዜ የነፋሳት ጎርፎች ጎረፉ፣ ተከፈቱ። አውሎ ንፋስ፣ ጥልቅ ንፋስ፣ ጉም፣ ጭጋግና ጨለማ ተከሰቱ። ከጨረቃ ከከዋክብት ጋር ፀሐይ ብርሃኑን ነሳ። ዕለቱ ፈጽሞ የሚመለስ የሌሊት የፍርሃት ቀን ሆነ። ባህሩም መዓል ሞገዱ ያወጣ ጀመር። እርሱ እንደ ተራሮች መሬት ሁሉ ሸፈነ። ከቃየል ልጆች ጋር በረከሱ በዝሙት የወደቁ የሴት ልጆችንም በተመለከተ ጊዜ እግዚአብሔር በእነርሱ ላይ እንደተቆጣ ኖህ የነገራቸው እውነት እንደሆነ አወቁ። ሁላቸውም ወደ መርከብ ወደ ኖህ ሮጡ። መግባት ስለማይችሉ በሩን ይከፍትላቸው ዘንድ ፈልገው ለመኑት። እርሱ እንደ እሳት ከሆነ ድንጋዮች ወደ ደብር ቅዱስ ይወጡ ዘንድ ነበር። መርከቧ ግን በእግዚአብሔር ኃይል ፈጽሞ ተዘጋች። የእግዚአብሔር መልአክም ለኖህ ለልጆቹ በመርከቡ ላሉት ሁሉ እንደ አለቃ መርከብ ተቀምጦ ነበር። በቃየል ልጆች ላይ የጥፋት ውሃ በዛባቸው፣ በእነርሱ ላይ ሰለጠነባቸው፣ ያልቁም ጀመር። በእነርሱ ላይ የጥፋት ውሃ እንደሚመጣ እንደሚያሰምጣቸው ኖህ ያስተማረው ቃልም ተፈጸመ። ውሃው በመርከብ እስኪውጥ ድረስ በላይ በታችም በእነርሱ ላይ ሞልቶ ተረፈ። ከውሃው ኃይል የተነሳ ስጋዊ ደማዊ ፍጥረት ሁሉ በምድር ይርመሰመስ ነበር። ውሃው መሬትን ሁሉ ታላላቅ ተራሮችን ሸፈነ። ውሃውም በእነርሱ ላይ በታላላቅ ተራሮች ራስ ላይም በመንፈስ ቅዱስ ክንድ 15 ክንድ ያህል ወጣ። የመንፈስ ቅዱስ ክንድ ሲተረጎም 3 ክንድ 45 ክንድ ይሆናል። ውሃውም ከፍ ከፍ አለ። መርከቧንም ተሸከማት፣ ወደ ገነት ታችም ወሰዳት። ውሃዎች፣ ዝናባት፣ አውሎ ንፋስ፣ ጥልቅ ንፋስ፣ ከመሬት የወጣ ሁሉ ለገነት ሰገዱ። ኖህ ልጆቹም በመርከቡ ውስጥ ያሉት ልዩ ለሆኑ ገነት ሰገዱ። ውሃውም ከሰማይ በታች ከምድር በላይ ያለውን ሁሉ አጠፋ። መርከቧ ግን በውሃው ላይ በንፋሳት ትንሳፈፍ ተዋኝ ነበር። የእግዚአብሔር መልአክ ከምስራቅ እስከ ምዕራብ ድረስ ይነዳት ያስተዳድራት ነበር። መርከቧ በውሃ ላይ 150 ቀን ትሄድ ነበር። ከዚያ በኋላ መርከቧ አራራት በተባለ ተራራ ላይ በጥቅምት 27 ቀን ቆመች፣ አረፈች። ዳግመኛም እግዚአብሔር ለኖህ እንዲህ ሲል መልእክቱን አስተላለፈ። ውሃዎቹ እስኪያልቁ ድረስ ታገስ፣ ጸጥም በል። ውሃዎቹ እርስ በርሳቸው ተለያዩ፣ እያንዳንዳቸው ቀድሞ ወደ ነበሩት ተመለሱ። ምንጮች በመሬት ላይ አልመጡም፣ ቀላያትም በምድር ላይ እንዳይወጡ ተያዙ። የሰማይ በሮችም ተዘጉ። 40 መዓልት 40 ሌሊት ያህል በሰማይ ላይ ማዕበል ይወርድ ነበርና። በመጀመሪያ ወር በ11ኛ ቀን የታላቅ ተራሮች ጫፍ ታየ።
ከዚያ በኋላ ኖህ 40 ቀን ያህል መንፈሱን አዝናና፣ አረጋጋ። የሰራዊቱ መርከብ የምስራቱን መስኮት ከፈተ። ውሃውም ከምድር ገጽ መጉደሉንና ያለመጉደሉን ያይ ዘንድ ቁራን ላከው። ቁራ ግን እንደወጣ ወደ ኖህም ፈጽሞ አልተመለሰም። የየዋሃቷ የእርግቧ ምልክት የወይራ ቅጠልም የቤተ ክርስቲያን ምስጢር ምሳሌ ነው። የኖህ ውሃ ጎደለ። በኋላ መንፈሱን ወይም ሰውነቱን ትንሽ አዝናና። እርግብንም ውሃው መጉደሉ ወይም አለመጉደሉን ታይ ዘንድ ላካት። እርግብም በወጣች ጊዜ የምታርፍበት ቦታ የምታድርበት አላገኘችም። ወደ ኖህም ተመለሰች። ዳግመኛ ኖህ 7 ቀን ያህል ሰውነቱን አዝናና። ኖህም የጥፋት ውሃ መጉደል ወይም አለመጉደሉን ታይ ዘንድ እርግብን ዳግመኛ ላካት። እርግብም የወይራ ቅጠል በአፏ ይዛ በሰርክ ወደ ኖህ ተመለሰች። የእርግብ ትርጓሜዋ የብልዩ ምሳሌ የያዘች ናት። መጀመሪያ በወጣች ጊዜ እግሮቿን የምታሳርፍበት ፈለገች፣ ግን አላገኘችም። ይህ የእረፍት ቦታ ነው። እነዚያ ጸጋ ያልተረፋቸው ልባቸው የደነደነ አይሁድ ናቸው። በእነርሱ ላይ ምሕረት አልቀረም አልተደረገም። የእርግብ ምሳሌ የሆነ የዋህ ክርስቶስም በእነርሱ ዘንድ የእግር መረገጫ አላገኘም። ዳግመኛ እርግብ ለእነርሱ ቦታ ማግኘቷ ይህ የእረፍት ቦታ ነው። እኒህ የቅዱስ ወንጌል የምስራች የተቀበሉ ውስጣቸው ለክርስቶስ ማረፊያ የሰጡ ሕዝብና አሕዛብ ናቸው። ኖህ ዘመኑ 601 ዓመት በሆነ ጊዜ ሚያዝያ 2 ቀን ውሃው በምድር ላይ ደረቀ። በሁለተኛው ወር ይኸውም ግንቦት 27 ቀን ነው። ሁሉም ዕለተ ኖህ ወደ መርከቡ የገቡት ቀን ነው። ዳግመኛ ኖህ በዚህ ዕለት በዕለተ እሁድ ከመርከብ ወጣ። ኖህ በወጣ ጊዜ እርሱም ሚስቱም ልጆቹም የልጆቹም ሚስቶች በአንድነት ነበሩ። እርስ በርሳቸውም አልተያዩም። መጀመሪያ ወደ መርከብ ሲገቡ ግን ወንዶች ከሴቶች የተለዩ ነበሩ። ኖህ ስለ ግንኙነታቸው ይፈራ ነበርና ጥፋቱ በተፈጸመ ጊዜ ወንዶች ከሴቶች ጋር ተቀላቅለው ወጡ። እግዚአብሔር በአራዊቱ በአናብስቱ ላይ በመርከብ ውስጥ ታላቅ ጸጥታ መጣ። ከአዕዋፋት ከተዋሳት እንዲሁ እርስ በርሳቸው አይጣሉም ነበር። ኖህ ከመርከቡ ወጣ፣ በተራራው ላይም መሰዊያን ሰራ። እንዴት እንደሚሰዋ ቁርባንም እንዴት እንደሚያሳርግ ያሳየው ዘንድ ፈልጎ በእግዚአብሔር ፊት ቆሞ፣ እግዚአብሔርም እንዲህ ሲል ቃሉን ወደ ኖህ ላከ። ኖህ ሆይ ከንጹሕ ወገን ወስደህ ከእነርሱ በእኔ ፊት ቁርባንን አሳርግ፣ አራዊትንም ከመርከቡ አሰናብት። የኖህ ወደብ መርከብ ገባ፣ ከአዕዋፍም ንጹሕ የሆነ ወሰደ። እግዚአብሔር እንዳዘዘው ያደርግ ጀመር። በመሰዊያው ላይ በእግዚአብሔር ፊት መሥዋዕትን አሳረገ። እግዚአብሔር ለኖህ እንደገባለት ቃል ኪዳን አምሳል በሰማይ ላይ ቀስተ ደመናን አሳየው። እግዚአብሔርም የኖህን ቁርባን መዓዛ አሸተተ። እስከ ዓለም ፍጻሜ ድረስ ዳግመኛ የጥፋት ውሃ እንደማያመጣ ከእነርሱ ቃል ኪዳንን አደረገ። እግዚአብሔርም ከኖህ ጋር የገባው ቃል ኪዳንም ይህ ነው። ኖህም በእግዚአብሔር ፊት ሰገደ። እርሱም ልጆቹም ሚስቶቻቸውም ስለተደረገላቸው ድህነት አመሰገኑ። ኖህም ልጆቹን ይዞ ሀገርን መንደርን መሰረቱ። እነርሱ 8 ነፍስ ሆነው ከመርከቡ እንደወጡ ቦታውንም ለምነን ብለው ሰየሙት። ሰምናን ብለው ሰየሙት። ኖህና ልጆቹ የልጅ ልጆቹም እስኪያገኙ ድረስ 100 ዘመን ያህል በዚያ በተቀደሰ ተራራ ተቀመጡ። ኖህም የወይን ስራን ወስዶ ተከለ፣ እስኪያፈራ የጣፈጠም እስኪሆን ድረስ ተንከባከበው። ዳግመኛ ኖህ ከፍሬው ወስዶ ወይንን ጠምቆ አንዱን ወስዶም ከእርሱ ጠጣ፣ ሰከረም። ወደ ሚስቱ ገባ፣ ልብም አያደርግም ነበር። ወንዶች ሴቶችን እንደሚያደርጉት አደረገ። ያን ጊዜ ልጁ ካም በጠዋት ወደ ቤት ገባ።
የአባቱንም ምርቃን ተመለከተ። እርሱ በወይን ሰክሮ ነበር፣ ያውቅ ዘንድም አይችልም ነበር። ልጁ ካምም ሳቀበት፣ ሲደበውም ሰደበውም። አንተ ሽማግሌ ያደረከው ይሄ ምንድን ነው? አለው። ሽማግሌው ነገሩን ልብ አላደረገውም። የኖህ ሚስት ግን ነገሩን ትረዳ ነበር። ካምም በአባቱ ላይ እየሳቀ ወጥቶ ለወንድሞቹ ለሴም እና ለያፌት የአባታቸውን ተግባር ሁኔታ ነገራቸው። እነርሱ በእርሱ ላይ ነበር። ሽማግሌው ሰክሮ በተመለከቱ ጊዜ ወንድሞቹ ተቆጡ፣ ካምንም ሰደቡት። ከሽማግሌው የተነሳ እነርሱ ስለ እርሱ ይፈሩ ነበርና፣ እርሱ በነገሩ በቃሉ የጸና ጻድቅ እንደሆነ ያውቁ ነበርና። ሴምና ያፌት ፈጥነው ተነሱ፣ መጎናጸፊያ ወስደው መጎናጸፊያውንም ከእግሮቹ እስከሚደርስ ድረስ በጀርባቸው አደረጉት። ከአባታቸው እስኪደርሱ ድረስም ወደ መጡበት መንገድ ፊታቸውን አዙረው ወደ ኋላቸው ሄዱ። መጎናጸፊያውንም ከእርሱ ወረወሩለት፣ አሉትም እንዳያያቸው ከእርሱ ፈጥነው ወጡ። በነገታውም ሚስቱ የካምን ተግባር ያደረገውንም ለኖህ አስረዳችው። ኖህ ይህ ነገር ባወቀ ጊዜ በልጁ በካም ተቆጣ። በእርሱ ላይ ስለሳቀም የወንድሞቹ አገልጋይ ይሆን ዘንድ ረገመው። ኖህ መልካሙን ያደረጉለት ልጆቹን ሲያምና ያፌትን ባረካቸው። የኖህ የዘመኑ ፍጻሜ እስኪያቃረብ ድረስ በዚያ ተራራ ይኖሩ ነበረ። ኖህ ከመርከቡ ከወጣ በኋላ 350 ዓመት ኖረ። ኖህም የበኩር ልጅ ሴምን ጠራው፣ ከእርሱ ጋርም ተነጋገረ። ልጄ ሴም ሆይ የማዝህን ስማ፣ እነሆ አዝሃለሁ። በምሞትበት በምትቀበሩኝም ዕለት ስለ እኔም ማልቀሳችሁ ሲፈጸም ከጥፋት ወዳዳነበት መርከብ ውጡ። የአባታችን የአዳምንም ሥጋ ከእርሱ አውጡ። አዳም ሰው ያውቅ ዘንድ አትተው፣ ከዘር የሆነ ነው እንጂ። ጥሩ ማደሪያ ስራለት፣ በዚያ ውስጥም አድርገው። ለመንገድ ስንቅ ይሆን ዘንድም ዳቦ ያዝ፣ በመንገድ ትጠጣ ዘንድም ወይን ያዝ። ምድር ፈጽማ ትቸገራለችና ትራባላችሁምና። የልጅህ የቃይናምን ልጅ ትንሹ መልከ ጻዲቅንም ከአንተ ጋር ውሰደው። ከዚያ በኋላ ሰው ልጆቹ እርሱንና እግዚአብሔር መጧልና በእግዚአብሔር ፊት በአምልኮት ይቆም ዘንድ ለአባታችን ለአዳም ሥጋ አገልጋይ ይሆን ዘንድ የአዳምን ሥጋ በመሬት አስቀምጥ። መልከ ጻዲቅንም በእርሱ ዘንድ የጸና አድርገው፣ እግዚአብሔር እንዴት እንደሚያገለግል አስረዳው አለው። ዳግመኛ ኖህ ልጁ ሴምን ትእዛዜን ብትሰሙ ስራዬን ብትከተሉ የእግዚአብሔር መልአክ ከእናንተ ጋር ይጓዛል፣ የምትሄዱበት መንገድም ያሳያችኋል። ሥጋውን ከምታኖሩበት ቦታ ከምድር መካከል እስክትደርሱ ድረስ በዚህ ቦታ እግዚአብሔር ለዓለም ሁሉ መድኃኒት ያደርጋልና። ልጄ ሆይ መልካሙን ትእዛዜን እኔ አምልሃለሁ። ልጆቻችን የተከተሉትን ከደብረ ቅዱስ የወረዱትን የቃየል ልጆችም የተቀላቀሉትን ተው። ልጄ ሆይ እንደ ጠፋም እወቅ። ከአዳም ጀምሮ እስከዚች ቀን ድረስ ከሥጋ የሚያርፍበት ጊዜ ከአረጋውያን አንዱን ያዘዋልና እያንዳንዳችሁም ያስተምራልና። በመጀመሪያ ያስተምረ ይሄ ትእዛዝ ያሳየ አባታችን አዳም ልጁ ሴትን አዘዘው፣ ትእዛዙንም ተቀበለ። ሴትም ልጁ ሄኖስን አዘዘው፣ ትእዛዙንም ተቀበለ። ሄኖስም ልጁ ቃይናንን አዘዘ፣ ታዘዘለትም። ቃይናንም ልጁ መላኤልን አዘዘው፣ ትእዛዙንም ተቀበለ። መላኤልም ልጁ ያሬድን አዘዘ፣ ትእዛዙንም ተቀበለ። ያሬድም ልጁ ሄኖክን አዘዘ። ሄኖክም ልጁ ማቱሳላን አዘዘ። ማቱሳላም ልጁ ላሜህን አዘዘ፣ ትእዛዙንም ተቀበለ። ላሜህ
እኔን አዘዘኝ፣ እኔም ትእዛዜን ተቀበልኩ። ዳግመኛ አያቴ ማቱሳላ ታላቅ ትእዛዝን አዘዘኝ፣ ተቀበልኩ። እንዲህም እኔ አዝሃለሁ፣ ትእዛዜንም ተቀበል፣ ነገሬንም ልብ አድርግ። ይህ ምስጢርም በልብህ አስቀምጠው፣ ከዘመዶቹ ሁሉ ለአንዱስ እንኳ እንዳትገልጸው። የአባታችን የአዳምን ሥጋ ሂድና በመሬት ውስጥ አኑረው፣ በዚህም እስከ መዳን ቀን ይቀመጥ አለው። መርከቧ በኖህ ዘመን ተዘግታ ነበረ። አንድስ እንኳ ሊነካት አይችልም ነበር። እየመጡ ይባርኳት ነበር እንጂ ከእርሷ የተነሳ ያደንቁ ነበር። ኖህ ምሽት ምሽት ወደ እርሷ ይገባ ነበር። አባታችን በአዳም ዘንድ ያዘጋጀውን መብራት ያበራ ነበረ። በአባታችን በአዳም ዘንድ ያዘጋጀውን መብራት ያበራ ነበር። ከአባታችን ከአዳም ሥጋ ይባረክ ነበር። አስቀድሞ በቤተ መዛግብት እያለ እንደነበረው በክፍሉ መብራትን እያስተጋለ ነበረ። ኖህ መርከቧ ከእርሱ በኋላ ተዘግታ እንደማትቀር በተረዳ ጊዜ ልጆቹም እንደሚለያዩ ያዩት ዘንድም ወደ አባታችን ወደ አዳም ሥጋ እንደማይመለሱ በምድር ክፋት በሰውም ሽንገላ እንደሚበዛ ባወቀ ጊዜ ከእረፍት በኋላ ፈጥኖ የአባታችን የአዳምን ሥጋ ይዞ እግዚአብሔር እንዳዘዘው ወደ ምድር መካከል ቀራንዮ ይወስደው ዘንድ ልጁ ሴምን አዘዘው። ኖህም ስለ አባታችን ስለ አዳም ሥጋ ማዘዙን በፈጸመ ጊዜ ልጄ ሴምን፣ ልጄ ሴም ሆይ ወንድሞችህ ከእኔ አድርሳቸው፣ ወደ እኔም አምጣቸው አለው። ከእርሱ በደረሱ ጊዜ ኖህ አያቸው፣ እንዲህ አላቸው፣ ልጆች ሆይ ከሞተው በኋላ ትለያያላችሁ፣ ከዘራችሁ ብዙ ችግር ይሆናል። እኔ ምድርን ከሶስት እከፍላታለሁ። ከእናንተ እያንዳንዱ በየድርሻው ይጸና ዘንድ የበኩር ልጄ ሴም ድርሻው ከኢየሩሳሌም እስከ መቅረዶስ ነው። እንዲሁም ሆነ። ይህችም ታላቅ ሀገር ናት። የደረሰ ተራራም የግብፅ ምድርን የፍልስጤም መካከል እስከሆነችም ጉፎር ድረስ ይደርሳል። ሁለተኛ ልጁ ካም ነው። ከፈሎም ከአርሲ እስከ ሰሜን እስከ ፈርዶኖስ እስከ ወግዶስ እስከ ምዕራብ ዳርቻ ነው። የሶስተኛው ልጅ ይኸውም ያፌት ነው። ከፍሉም ድርሻውም ከሰሜን ምዕራብ ጫፍ እስከ ታላቁ ሀገር ዳማት እንዲሁም በደቡብ ሁሉ እስከ አርስ ድረስ የእርሱ ነበር። ከእናንተም እያንዳንዱ ድርሻ ይወስዳል። እያንዳንዱም በየደረሰው ይቀመጥ ይኑር አላቸው። እንዳዘዛቸው ተቀመጡ። እያንዳንዳቸው በአባታቸው በኖህ ዘመን ወንድ ልጅ ሴት ልጅ ተወለደላቸው። ኖህ በሦስቱ ወንድሞቹ መካከል መጣላት እንዳይኖር በእግዚአብሔር ትእዛዝ መሬትን አከፋፈላቸው። ኖህም ሴምንና ወንድሞቹን አዞ ከፈጸመ በኋላ እጆቹ ዛሉ፣ አንደበቱም ዲዳ ሆነ፣ ዓይኖቹም ተከደኑ፣ እንደ አባቶቹም አረፈ። እረፍቱ በ950 ዓመት ረቡዕ ዕለት ግንቦት 2 ቀን መርከቧ በነበረችበት በተራራው ነው። እግዚአብሔርም እስከ ገለጠው ድረስም ቆየ። 40 ቀንም አለቀሱለት። የጻድቃን የሰማዕታት የአበው የሐዋርያት የነቢያት የአባታችን አዳም የእናታችን የሔዋን ጸሎታቸው በረከታቸውና አማላጅነታቸው የይቅርታ ልመናቸው ከጥምቀት ልጆች ከሁላችን ጋር ይሁን ለዘላለሙ አሜን።